ሲአይኤ ወይም ደግሞ ሴንትራል ኢንቴሊጀንስ ኤጀንሲ ከሶቪየት መርከብ የሰረቀበትን ሰርጓጅ መርከብ የሰረቀበትን ታሪክ ልንገራችሁ። ጊዜው ሜይ ወር 1968 ዓ.ም ነበረ። አንድ K129 የምትባል የሩሲያ ሰርጓጅ መርከብ በሃዋይ አካባቢ ፓትሮል ላይ ነበረች። 1960ዎቹ ማለት የኮልድ ዋር ወይም ደግሞ የቀዝቃዛው ዓለም ጦርነት የነበረበት ሰዓት ስለነበረ አሜሪካና ሩሲያ እርስ በርስ ቼክ ይደራረጉ ነበር፣ እርስ በርስ በቃ ይሰላልሉ ነበረ። ሰርጓጅ መርከብ ወደ ሃዋይ በመሄድ የአሜሪካን የኔቫል እንቅስቃሴ እንድትሰልል የተላከች መርከብ ነበረች። በቃ ኢትስ ጀስት ሩቲን ፓትሮል ቼክ ማለት ነው። ግን ምክንያቱ ባልታወቀ ሁኔታ ሁለት የሬዲዮ ቼኳን ሚስ ታደርጋለች። ሬዲዮ ቼክ ማለት በቀን ሊሆን ይችላል ወይ ደግሞ በሳምንት አንዴ ሊሆን ይችላል። ወጥተው በሬዲዮ ቼክ ያደርጋሉ። አለን፣ ሰላም ነን፣ እንደዚህ ያደረግ ነው ቼክ የሚያደርጉበት። ሁለት ሚስ ታደርጋለች። የሩሲያ ኦፊሻሎች እንደጠፋች ያስቡና እቺን መርከብ ወደ ፍለጋ ይኬዳል ማለት ነው። የት እንዳለች ጭራሽ አያውቁም ነበር። ምኑ ጋር ስቴሽን እንደነበረች፣ ምኑ ጋር እንዳለች፣ ምን እንደተፈጠረባት ጭራሽ አይታወቅምና በቃ ወደ ሰርች ኤንድ ሬስኪው ተካሄደ። ጃትላችሁ K129 የምትባለው ሰርጓጅ መርከብ እቺ ነች እና በወቅቱ እንደሚታሰበው ከሆነ ለአሜሪካ ሁሉ የሚበጅ ለአሜሪካ ሁሉ የሚበቃ ኒኩሌር ቶርፒዶችና ኒኩሌር ሚሳይሎች እንደያዘች ታምን ነበረ። ከዚያ የአሜሪካ ኢንቴሊጀንስ ቢሮዎች የሶቪየት ህብረቶች የሚያደርጉትን በፓሲፊክ ውቅያኖስ ላይ የሚያደርጉትን እንቅስቃሴ ከተመለከቱ በኋላ የሆነ ነገር ጠፍቶባቸው መሆን አለበት እኒህ ሰዎች በማለት የራሳቸውን ሰርች ይጀምራሉ። አሜሪካኖች የጀመሩት ስራቸውን የት ነው? በቀዝቃዛው ዓለም ጦርነት ጊዜ በባህር ውስጥ የተቀመጡ ማይክሮፎን ነበሯቸው። ባህር ውስጥ የነበረውን እንቅስቃሴ የሶቪየት ህብረትን እንቅስቃሴ እንዲቀዳ ማለት ነው። ስለዚህ የእሱን ቅጂ በማዳመጥ የሆነ ቦታ ላይ ፒንፖይንት ያደርጉታል። ፍንዳታ ይሰማሉ ማለት ነው። ከዛ አካባቢ ነው ያለው። ሰብማሪን ጠፍታባቸው ነው ማለት እዛ አካባቢ ሄዳሉ። ሶቪየቶቹ ተስፋ ቆርጠው በሚመለሱበት ሰዓት ላይ የአሜሪካ ዩኤስኤስ ሃልበርት የምትባለው ሰርጓጅ መርከብ ሄዳ ያህን የጠፋውን K129 የተባለውን ሰብማሪን ታገኘዋለች ማለት ነው። ዩኤስኤስ ሃልበርት የምትባለው ሰርጓጅ መርከብ K129 መሬት ላይ ተከስክሶ ወድቆ ባለበት ቦታ ያነሳችሁ ፎቶግራፍ ነው። ይሄ እንደምትመለከቱት ይሄ ነው K129። እዛ ሲአይኤ አንድ ሀሳብ ይመጣለታል። ፕሮጀክት አዞሪያን የሚባል ፕሮጀክት በመቅረጽ ይችን ሰብማሪን ይችን ሰርጓጅ መርከብ አውጥቶ ለአሜሪካ ሪሰርች መጠቀም። ምንድን ያላት ምንድን ነው የሶቪየት ቴክኖሎጂ ለማወቅ 27,000 ቶን ነው የምትመዝነው ሰርጓጅ መርከቧ። 100 ሜትር አካባቢ ርዝማኔ አላት። ከዚህም በተጨማሪ ደግሞ 4900 ሜትር ደፕት ላይ የምትገኘው 4900 ሜትር ወደታች ከውሃ ጠለል ማለት ነው። በወቅቱ የአሜሪካ ዲፌንስ የአሜሪካ ስቴት ሴኩሪቲ አማካሪ የነበረውን ሄንሪ ኪሲንጀር ሪቻርድ ኒክሰን የተባሉትን የአሜሪካውን ፕሬዚዳንት ያሳምናቸዋል ይህን ፕሮጀክት ፈንድ እንዲያደርጉ። ፕሮጀክት አዞሪያን ይባላል። ፕሮጀክቱ ምንድን ነው? አንድ መርከብ ላይ በሃይድሮሊክ የሚጎተት እንደዚህ አይነት ክሏ ወይም ደግሞ እጅ እንደዚህ ሄዶ ሰብማሪኗን እንደዚህ አንስቷት ወደ መርከቡ ጎቷት ይዟት ወደ አሜሪካ የሚመጣ መርከብ ዲዛይን እንዲደረግ ነው። ይኸውና ኢኒሻል ያስቀመጠው የሲአይኤ ዲዛይን ይሄን ይመስላል። ሲአይኤ ዝም ብሎ መርከብ ሰርቶ ወደ ፓሲፊክ ኦሽን አይወጣም ነበር። አንድ ሰው ያስፈልገው ነበር። በቃ ከቨር ስቶሪ ያስፈልገው ነበር። የዚህን ጊዜ ቢሊዮነሩን ሃዋርድ ሂውስን ኮንቪንስ ያደርጋል ሲአይኤ። ቢሊዮነሩ ምን ይላል መሰላችሁ? ሃዋርድ ሂውስ ግሎማር ኤክስፕሎረር የምትባል መርከብ እንዲሰራ ያደርግና እዛች መርከብ ላይ የእሱ ስም ተለጥፎ የእሱ ባለቤትነት ተደርጎ ይህችን መርከብ መፈልጋት ማዕድን ፍለጋ ነው በማለት ከቨር ስቶሪ ሰጥቶ ሲአይኤ ሄዶ መርከቡ እንዲያወጣ ማለት። በወቅቱ በ350 ሚሊዮን ዶላር ገንዘብ በአሁኑ ገንዘብ ወደ $2 ቢሊዮን የሚጠጋ ገንዘብ ፈሰስ ተደርጎ መርከቧ አሰረች። ይቺ ነበረች መርከቧ ቻትላችሁ በሂው ግሎማር ኤክስፕሎረር ትባላለች። ታዲያች መርከብ ጁላይ 4 1974 ዓ.ም ወደ ሰመጠበት ሳይት ትሄዳለች ማለት ነው። ከሰመጠ ከ6 ዓመት በኋላ አንድ ወር አካባቢ ከፈጀ ሙከራ በኋላ መርከቧን ሙሉ በሙሉ ግራብ ያደርጓትና ወደ ላይ መጎተት ይጀምራል። ታዲያ የዚህን ጊዜ መርከቧ ባልታሰበ ሁኔታ ብሬክ አፓርት አደረገች፣ ተሰባበራለች። 2/3 የሚሆነው የመርከቧ ክፍል ወደ ባህር ውስጥ ይሰምጣል። የቀረው እጁ ላይ የነበረው መርከቧ እጅ ላይ የነበረው 1/3 ክፍል ደግሞ ወደ ላይ ተጎትቶ ይወጣል። ስለዚህ 1/3 የሰርጓጅ መርከቡ ክፍል ውስጥ ያገኙት ምንድነው? አሜሪካኖቹ 6 የሶቪየት ወታደሮች ወይም ደግሞ የሶቪየት ኔቪ ወታደሮች ቦዲ ወይም ደግሞ አስክሬን እና 2 ኒኩሌር ቶርፒዶች ነበር ብቻ ያገኙት። እንዳሰቡት ትልቁን ባሊስቲክ ሚሳይል አላገኙትም። ለኒኩሌር ዲቫይስ የፈለጉትን በቃ ትልቁን ባሊስቲክ ሚሳይል ለማግኘት የፈለጉትን አላገኙትም ነበር በዚህኛው ፓርት ላይ። ታዲያ እነዚህን 6 የሶቪየት ኔቪ ሺፕ የኔቪ ወታደሮች ወይም ደግሞ የባህር ኃይል ሰርቭ የሚያደርጉ ወታደሮችን አሜሪካ እንደዚህ አድርጋ በሙሉ ክብር ነበር የቀበረቻቸው። ሙሉ ቪዲዮ የተቀረጻለ ዩቲዩብ ላይ ታገኙታላችሁ። 6ቱንም እንደዚህ አንድ ሜታል ቦክስ አስገብተው ሜታል ቦክሱን ዘግተው ብሔራዊ መዝሙራቸው ተዘምረው ወደ ባህሩ የሲ ቤሪያል ተካሂዶላቸው ነበረ። የቀረው ፓርት እስካሁን ድረስ ዲስከቨር አልተደረገም። እስካሁን ድረስ አላወጡትም የቀረውን ፓርት። ሰርጓጅ መርከቧ በምን ምክንያት ትስመጥ፣ ምን ይፈጠር ሰርጓጅ መርከቧ ውስጥ በጭራሹ የሚታወቅ ነገር የለም እስካሁን ድረስ። ሰዎች ግን እንደሚናገሩት ከሆነ የኒኩሌር ዲቫይስ ወይም ደግሞ አሜሪካ የምትፈራውን የኒኩሌር ሚሳይል የኒኩሌር ዲቫይሷን ሎንች ለማድረግ ስትሞክር ነው አሜሪካ ላይ ሎንች ለማድረግ ስትሞክር ነው የሰመጠችው ይባላል። እስካሁን ድረስ ግን ሲአይኤ ከሰራቸው ትልቅ ከሚባሉ ኦፕሬሽኖች መካከል ደሞስት አብሰርድ ጭንቅላት ከሚያሳሙ ኦፕሬሽኖች መካከል የሚጠቀሰው ነው ፕሮጀክት አዞሪያን።